ሰላም ቤተሰብ እንደምን ናችሁ? እንደምን ሰንብታችኋል? በአዲስ ቪዲዮ ተመልሰናል። እናንተም እያያችሁ እንደተዝናናችሁ ባለሙሉ ተስፋ ነን። ዛሬ ጸዴ ቪዲዮ ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቶሞሎ ካከቱት ሰብስክራይብ እያደረጋችሁ ሚካኤል ጀማሪው ስለሆነ ሚካኤል ሰብስክራይብ እንዳረሷት ይመቻችሁ። ቀጥታ ወደ ቡዲዮ ፎቶ ይሻላል ወይስ ቡዲዮ ወደ ቡዲዮ እንግባ። ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን። ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን። እንደዚህ አይነት ሰው ከሆነ እኮ ዘፈን ምን አለ አይለቅ ይችላል። በጣም የሆነ ቁጥርጥር ነው ያለው ድምፁ ከመቆጣጠር ያለፈ ነው። እየተደበረ ነው ገባ ለብቻው ሆኖ ዝም ብሎ መስፈን ነው የሚጠበቅበት። ገጠማ አንተ ፈነ አዳፕ ነው ገጠማ ሙራጃ እኮ ነው ሙራጃ አለ ማለት ነው። ቅዱስ ሚካኤል ደስተኛ ነው ማለት ደስተኛ ናት። ሰውየዋ ደስተኛ ናት። በቃ አሳምሮኛል ብላ ነው እያሰበች ያለችው። አድራሻ ነገር ተሳስተን በጣም በቃ የሚገርም እንትን ነው። ቅርቡ ራሱ እንትን ነው እንዴ የግድግዳ ቀም ነው የገባ እንደ ቅዱስ ሚካኤል አበላሽቶ ፌዱንም ነው የቀባው። እሺ ስድ ንባብ ነው ይዤላችሁ የመጣሁት። ስድ ስለሆነ ከ18 ዓመት በታች ባካችሁ ከቦታው ላይ ረግጣችሁ በማባረር እቴቱ ይላል። እቴቱ በዝና ታያታስጨንቂኝ ዶጮ ስጭኝና አርሜ ኮትኩቼ ያሳደግኩት ጀላ ፈጣሪ ይመስገን 5 ተኩል ሞላ። ከምብርትሽ በታች ያለችው ሙዳዬ አፏን ትከፍታለች ኪዳኗን ስታይ። እቴቱ ስድ ነው አጥፋቱ። አዎ ሰላም ዮናስ በጣም አዝኜብሃል። እኔ ስንት ነገር ታጠምዳለህ ብዬ ሳስብ ስንት ነገር መንኩራኩር ላይ ወጥቶ ማስትሬቱን ዶክትሬቱን ያጠምዳል ስል በሱስ ተጠምደህ ትገኝልኛለህ። ለሀገር ስንት እንባውን ይጨርሳል ለምስገር ያለቅሳል ስል በሴት ታለቅሳለህ። አዝኜብሃለሁ። ማትሰቆለና ተማሪ ነበርኩኝ። በእውነት 8 እንቁላል ቢኖርህ 2ቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። በኋላ ምን አመጡ? ፊደልና ቁጥር መቀላቀል 2xy ምናምን ሲል እኔም ተቀላቀለብኝ። ሳትኩኝ። ማትሰቆለና ተማሪ ነበርኩኝ። በእውነት 8 እንቁላል ቢኖርህ 2ቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። ትክክለኛ አንተና ቁጥር መቀላቀል 2xy ምናምን ሲል እኔም ተቀላቀለብኝ። ሳትኩኝ። ልጅ ቆይታ ብታገባ 30 ከ30 በላይ ሆና ብታገባ ችግሩ ምንድነው? 30 ዓመቷ በላይ ከሆነች በኋላ ተገባወን
ኢቭን ማለት ነው ባሏ ብቻ አይደለም የሚሆነው ባለቤቷም ጭምር ነው። ገባሽ? አንተ እነዚህ እንትኖች እኮ ጋምቤላ ምናምን እነዛ እኮ ነው ብሎ ትዝ ይልሻል። እንትኖች እኮ ናቸው ደግሞ ምን ይሻላል? ኧረ በስራ ፖሊስ እያየ ምን ይሻላል? አንተ ቢዳንሳ ዳዛቸውን አይተዋል። ይፍታቱታል። አንተ ቱርክ እዚሁ እንዴት ነው በቃ ለአስር አለቃ ገጭተህ ምናምን ስሏል። ኧረ ይመቻችሁ። ለመቶ አለቃ ግጭ ግጫቸው የትኛው ነው ሴት ሲችልበት ይገባሻል። ጭሰት እንዲህ ሀብታም ሰማ መኪና እንደሌለ እኮ እናውቃለን፣ ግን መኪና እንዳለው ሰው ማለት ነው። መኪናውን ሰው ነህ፣ ፎቶና ቪዲዮ ትቀራረጻለህ። ይህን ቪዲዮ ደግሞ መኪናውን ሰው ነው ማለት ነው። ፎቶና ቪዲዮ የሚቀራረጸው ጓደኛ ሼር አድርግልን። ይህን ቪዲዮ 5 ጊዜ ኮፒ ልንጋርጎሽ። ጋይስ ሌላ ጥያቄ አለ። ምንድን ነው ፎቶ ለምን ትቀራረጻላችሁ? መኪና ውስጥ መልሱስ ሰማ መኪና እንደሌለ እኮ እናውቃለን፣ ግን መኪና እንዳለው ሰው ማለት ነው። መኪናውን ሰው ነህ፣ ፎቶና ቪዲዮ ትቀራረጻለህ። ይህን ቪዲዮ ደግሞ መኪናውን ሰው ነው ማለት ነው። ፎቶና ቪዲዮ የሚቀራረጸው ጓደኛ ሼር አድርግልን። ይህን ቪዲዮ 5 ጊዜ ኮፒ ልንጋርጎሽ። ጋይስ ሌላ ጥያቄ አለ። እሺ አፍቅራለሁ ብሎ ነበረ እና ፍቅር ማለት ያው ትልቅ ነገር ነው፣ ጸጋ ነው። አንድ አፍቅሯል፣ ሁለት ያፍቅሯል፣ ሶስት ያፍቅሯል። እንዴት ነው አንደኛውን ፍቅር ሊረሱት የሚችሉት? ማለት የተፈቀረ ሰው ይጠላል። ለምን ይረሳዋል? ማለት ያፈቀረ ሰው ይጠላል ነው። የመጀመሪያው ፍቅርም ሁሉ ውስጥ ነው። ሁለተኛውም፣ ሶስተኛው፣ አራተኛው አሁን 8ኛ ናት። እሷ ዘላለም ነው የምትኖረው። ከአንደኛዋ ጋር በምን ሊጣሉ ይችላል? ማለት ያፈቀረ ፍቅረኛዎች አንዷ ኑሮ ለየን፣ ደርጉ መጣ፣ ዓለም በጠበጠ ማለት ይችን ዓለም እና ተለያየን። አንድ ሌላዋን አገባሁ፣ ቀድማኝ ሞተች። ሁለት ከዛ ቀጥሎ ያፈቀርኳት ወሰው ውስጥ ነበረች። በስርቆት አይደለም፣ በይፋ ነበር። ምክንያቱም ባሏ በአገር አልነበረም። እንደዚህ የምትቀጥለው እያልክ ትቀጥላለህ እንጂ አትጣላም፣ አትኳረፍም። እንደዚህ ተመልሶ እልሃለሁ። ምንድን እርስ በርሳችሁ ተፋቀሩ አልተባለም? ተብሏል። 8ቱን አንተ ይመጅት
የኑሮ ነገር በጣም አስቸጋሪ ነው። በአሁኑ ሰዓት ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁኑ ብዙ ችግር አለ። ችግር ነው ግስል አሁን ግን የሉማ ሰሞኑን ጨመረ ብሎ 5 ሳንቲም ጨመረ ብሎ የሉም መንግስት የለም እንዴ ባለ ይላል እንኳን የሚል በዚህ ሰዓት ምን ቢያግረው ይኖራሉ። አንተ በ1990 ዴች ገብቷል እኮ በትንሹ ዴች ገብቷል እኮ ዴች አሁንማ እናንተስ የታም ሲጀምር ወይ ቢኖር ኖሮ ነው ፌስታል የለም ሲጀምር። አንተ ምንም እኮ አሁን እኮ የሚያወሩ ነገር እኮ ዘበል ለምደነውኛ ማለት ነው። የኑሮ ውድነት በጣም ተላምደነው በቃ ጭማሪው ምንም እየመሰለን አይደለም። አምነን ነው ምንም ማንም አይከራከርም። ይሄ ችግር ግን ሁላችንም ጋር ነው። ኢትዮጵያ ውስጥ እንደ ኢትዮጵያ ማለት እኮ ለምልሽ ለሀብታም ለመለኛ ምናምን ብዙ ችግር አለ። ሱቅ ሲገኝ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍኖ ዱቄት 5 ብር ገብቷል። ሱፐር 7 ብር ገብቷል። 5 ብር ብሎ ልቂጣስ ስንት ብር እንደገባ መኖር አይችልም። ስንት ነው ከሰማሽ 150 ብር 150 ኪሎ ኪሎ 150 ብር እግዚአብሔር 150 ብር እና 5 ብር ጨምረሽ አሁን የስንት ብር በ19 ልንገርሽ ከሰማሽኝ ምንም እዚህ ጋር የለም። ካሳየሽ ይሄን ቪዲዮ አሁን አርጅታለች። በርግጥ ልጆችሽ ራሱ ላይ በጣም በጣም ታዝበንሽ እንዴ 5 ብር ጨመረ። ሚካኤል ስንት ብር ማለት አሁን 150 ብር ገብቷል። 145 ብር ነው የጨመረው በስንት አመት ውስጥ? በ1990 ከዛ አንድ አመት አለ በ18 ነው በ19 አመት ውስጥ 145 ብር ነው የጨመረው። ተሰሚ አንድ ላይ 50 ብር በቃ እናንተ ማጋናችሁ ትይኝ ያሰ 5 ብር አንተ ሚካኤል ስንት ብር ነበር መጀመሪያ? ይሄን እኮ ስራን 4 ብር ከ75 ማለት ነበር። ሰሙን ይጨምራል። እያንዳንዳችን ኑሮን አልቻልነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው ትክክል ናት። ከ8 ብር 12 ብር በዛን ጊዜ ገና አንተ ማለት ነው ሚካኤል ግን 1 ሊትር ነው እርግጠኛ 1 ሊትር አይመስለኝም። 12 ብር የጨመረ 1 ሊትር እንዴ 1 ሊትር ስንት ብር ነው በዚህ ሰዓት? ጭስ 1 ሊትር ሰራለ እንዴ 200 ምናምን ብር አለ። በስመ አብ ስንት 2000 ምናምን እኮ 5 ሊትር እኮ 2000 5 ሊትር 2000 ምናምን 300 ብቻ አሁን ቂጥ ነው እንዳለ ሁሉ ነገር ቂጥ ነው። ተመልካቾቻችን እንዳለ ዶላርም እንደዚህ በጣም በቃ ዶላሩ ነፍስ ነው። ኧረ በያንቺ ያኔ ስንት ብር መሰለሽ ዶላር? 20 ምናምን ብር። ዝም በል የዛ ሰዓት ዶላር ምን እንደሆነ አታውቅም። በዛ ሰዓት እንዴት አይታወቅም ዶላር የነበረ አንድ ምር ነው የምታወራው። ግን ያኔ እንደዚህ ይኖራል። አንተ ከአሜሪካ የምታስገባው ዕቃ መኖር የምንችለው ለምሳሌ ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። አይደለም እንግዳ መጥቶ ላበላ ልጆች እስከ መጥላት ማለት ልጆችን እስከ ጓራ እየገቡ ተቋር ነው ማለት ነው። ገብቷል። ዘይት 20 ብር ገብቶ የሆነ ተቋር አነካካ ማሽሩ በዶሮ ሲሰራ በቃ ቦታው ከሁለት ቤት ሄዶ የእውነት ሲያንኳኳ ደጁን ለትና እዚያው ቆይቶ የራሱን ያባል በሩ ተከፍቶ መንገዴ ልዬ
ስለ ለሙድ አለው ዝም ብለዋል ወጥረ ታለቅሳለህ ምናምን ሲሸነፉ ልብስ ትቀዳለህ ማን አይገዛልህም ከሆነ ድራማቸው አንዱ ሲያለቅሳቸው ይላል ብትለው ማለት መተንፈስ አቅቶት ጎል ገብቶበት ማለት ነው። አረ ሲበዛም እባክህ አይነፋም። ያው ተወጣወጣ ዱላ ይዘህ ምናምን ወዴት ነው የምትሄደው? ውጥ ነው እንጂ ደግሞ የግል ትምህርት ቤት ተማሪ እና የመንግስት ትምህርት ቤት ተማሪ ልዩነታችሁ ነው። እቺ ማናት? ያው ይመችኛል። አሬ ማይ አሬ ፈራው ነው እንጂ የሰይጣን ደረሰባት ምን ያክብር የለችም ይችላል። አረ አንተ ፈራው በእንግሊዝኛ እኮ ነው በእንግሊዝኛ ታወራለች እቺ አበሻ አይደለሽ እንዴ? ምን ነው ዝም አላችሁ? ተጮሁ አይበሉባ ቃራ ጥፊ ጫማ ጥፊ ተጮቱ። አረ መጋኛ እየቀባጀር ምን ነው ዝም አላችሁ? ተጮቱ አይበሉባ ቃራ ጥፊ ጫማ ጥፊ ተጮቱ። አረ መጋኛ እየቀባጀርክ ነው ይታወቃል። ግን ምን እባክህ ሳምንት የተዘጋ ቤት አግኝቼ በእናትህ በጥፊንማ ተገብቼ በገባሁበት ጸበል እየረጫ ገቡ መሰለኝ። መጋኛ ነው መጋኛ ነው ጭስ ከዛ ጊዜ ጀምሮ ግልቻ አረጋለሁ እና አሁን ስራ መስራታችንም እችላለሁ፣ ግን ኃይል መመጠን አልችልም። በቃ አንዷን ባለፈው ቂጧን ቸብ አደርጋለሁ ብዬ ፓራላይዝ አደረኳት። እስካሁን ተኝታለች። አንተ በቃ ምንም ማለት ነው ማንም እንደዚህ ለፍራቅ ማለት ኮንተንት እንዳለ ማለት ነው የቡዳ የእንትን ምናምን ብታያት ክሬቲቭ መሆን ነው ያለብሽ። ማርያም ሶሻል ሚዲያን ስትጠቀም ድረስ ማለት ነው በሁሉም ነገር ለየት ብለህ ለየት ምንድነው ከሴጣን ጋር ጨዋታችን ብንችው የብስናርን ሀሳቦቿስ እሪድ በቃ እሪድ ምን እሺ ግንኙነት ኮኔክሽን አለሽ እንደ የሚያስብል ግንኙነት ሚካኤል ኧረ ተው ሰለሞን፣ አሁን አንድ ሴት ፓራላይዝ ሆነች እየተባልክ አንተ የሚያሳስብህ ስለ እንትን ነው። ሲጀመር የራቁት ፎቶ ማትልክልህ ከሆነ እቺ ውጭ ሀገር ያለ አጎትህ ናት፣ ምንም አትጠቅምህም። በጣም በቃ እንዴ መጋኛ መልሼ ልደውልልህ በእናትህ ምን ልታረግ መጣ በእናትህ? ኧረ በጥፊ እንዳልልህ በእናትህ ናፍቃኛል። ለብቻው እየሰራ ገና ከመምጣትህ ለወሬ ግን ስለምን ራቁት ፎቶ ነው የምታወራው? ደግሞ አንዱ ፍቅረኛ የራቁት ፎቶ አልክ ብለው በእናትህ እሱ ስለብያለኝ እየተከራከርን አንተ ቅዱስ ጀንጀቡን በጥፊ ብለህ ፊቱን አዞርኳ ሲያንሰውን ማለሊ 6 ሰዓት ወተሽና አለው። አንተ ግን የምር ከተማታ ታጣምማለህ እና ታዲያ እንደውም ሰሞኑን እናት እያመሽ አስቸግሯል። አሳቻ ሳጥም በጥፊ እናጣምማለህ። እኔ የምላችሁ መጋኛ ፊት ብቻ ነው የሚያጣምሙ። የኔ እንትን የተጣሙ ተቸግሬያለሁ። እሱም ነው እንጂ ሰለሞን ያንተን እንትን ራስ እየመታን ያጣምሙ ወልዶ ትላለህ እንዴ? ከወጣ በኋላ የሚቆጨው ነው ይመስለኝ። ምን ሆኜ ነው ይላል። አሪፍ እኮ ነው ግን ባትነቀሹ ነው አሪፍ። ማርያምን ባትነቀሹ ሚካኤልን ያየሁት እዚህ ጋር ፋሞቹ እዚህ ጋር ማለት ነው በልግፋ ምናምን እያሉ ይነቀሳል። መድኃኒዓለም በልግፋ ግፋ ጀግናው በርታ ምናምን እሷ እኮ አጸድያ እዚህ ጋር ቆርጠ እዚህ እንትናቸው ጀግናው ግፋ ምናምን ያለው እሱ እዚህ ጋር እንትናለ ግን የፊትህ ምን እሺ ቅዱስ ሚካኤል አይነፋም። እግዚአብሔር አሁን ይሄንን አንተ በጣም ቆጣዋል አለ ተጫወተበት እንጂ ቅዱስ ሚካኤል ሲያስጠላ በጨረር አረ መጥፋቱም አንድ ነገር ነው ሲጀመር የደረቱን ራሱ አይቷል። የደረቱን ራሱ አይቷል። ያ የእንትኑ ነው ይመስለው የሰለሞን ጫፍ ነው የሚነከስ ይችላል። እንደዚህ ከቧን ማለት ማርያም ይሄ አይነፋም።
ስለ ይቆጫል ባለው ያለ በያለፈው ክርክር ነው ባህል እንኳን አይደለም ገብቷል። ባህልም ሳይሆን በቃ ምን ፊትን አበላሽ ነው የደረቱ ራሱ ቅዱስ ሚካኤል መስቀሉን አይቷል። ከእንትኑ አልፏል። ይሄ ምን ነው ይባሉ ቅርጹ አለ መሀል ላይ ፍላሉ አለ የደረት ቢሰራ የምን አለች የቀኝ አይደለ የቀኝ እንትኑ የደረት ቢሰራ ማለት ነው። እንደዚህ ተበጥቶ ይቆራል። መስቀል የለም ማለት ነው እንደ ያለ ማለት ነው። አይቷል። የደረት ቢሰራ ሲሰፋ ማለት እንዲህ ተለጥጦ ይቆራል። ከመስራቷ በፊት ነው ቀጫጫው ነው የተነቀሰችው ስገምት የመስቀሉ ነው አይቷል። እግዚአብሔር ነው ክንፍናኛው ደግሞ ወፍ ነው ክንፍ ተራድ ወፍ ነው እዚህ ጋር ያለችው አባራት ይሄ እንደዚህ ምናምን ነው አላይ ነው ክንፍ ማርያም ብሮ አንተጣ ኧረ ጋይሶች እኔ ባዮሎጂ ጥናት አለብኝ። ጭራሽ ባዮሎጂ ጀመርክ? ዋት ኢዝ ፎቶሲንቴሲስ? የበረሩ አይነት አለ። አሬ ይመቻል ይዞት አይሩ ደና ያንተናል እንዴ ተደበራለ እንዴ ደና የሚያጠና ልጅ ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችሁ። ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችሁ።